ሰላም የሳይኮ ዋይዝ ዩቲዩብ ቻናል ተከታታዮች እንኳን ወደ ሳይኮ ዋይዝ ዩቲዩብ ቻናል በሰላም መጣችሁ። እንግዲህ የዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንግዲህ ዛሬ ደግሞ ከምናያቸው ሀሳቦች መካከል እንግዲህ ስለ ኤችአይቪ ኤድስ ነው። ኤችአይቪ ኤድስ ምን ይመስላል? ኤችአይቪ ኤድስ ማለት ምን ማለት ነው? ኤችአይቪ ኤድስ እውነት አሁን ላይ ያለው ተስፋፍቷል? መከላከያው ምንድን ነው? መተላለፊያ መንገዱ ምንድን ነው? የማይተላለፍበት መንገድ ምንድን ነው? ሀገራችን ያለችበት የኤችአይቪ ወረርሽኝ ደረጃ ምን ይመስላል? በዓለም ላይ ያለው ምን ይመስላል የሚለውን በትንሹ ከኔ ጋር ታያላችሁ። እንግዲህ የሳይኮ ዋይዝ ፋሚሊ ለመሆን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ነው። እንግዲህ እንደሚታወቀው ኤችአይቪ ኤድስ እንግዲህ ብሎ ወደ ሀገራችን ኢትዮጵያ ከመጣበት ማለትም ከ1978 ዓ.ም ጀምሮ እስከ 2017 ድረስ የተጠኑ ጥናቶችን መሰረት አድርገን ውይይት እናደርጋለን ማለት ነው። እንግዲህ ከነዚህ ውስጥ መካከል እንግዲህ ብሎ በ1978 ሀገራችን ላይ እንደገባ ይታወቃል። እንግዲህ ኤችአይቪ ኤድስ ምን ማለት ነው? ኤችአይቪ ኤድስ አሁን ላይ ስርጭቱ ምን ይመስላል የሚለውን ዳሰስ ለማድረግ ያህል እንግዲህ ኤችአይቪ ኤድስ ማለት ወይም ደግሞ ሂውማን ኢሚኖ ቫይረስ በሚባሉ በቫይረስ ምክንያት የሰውነታችንን በሽታ የመከላከል አቅም የሚያጠቃ ቫይረስ ሲሆን ይህም ከሰው ወደ ሰው ብቻ የሚተላለፍ ነው። ከእንስሳት ወደ ሰው ወይም ደግሞ ከሰው ወደ እንስሳት የሚተላለፍ ቫይረስ ሳይሆን ከሰው ልጅ ወደ ሰው ልጅ የሚተላለፍ የቫይረስ አይነት ነው ማለት ነው። እንግዲህ ይህ ቫይረስ አንዴ ወደ ሰውነታችን ከገባ በኋላ ራሱን ያለው የቫይረሱ ስቴሪዮታይፕ አርኤንኤ ቫይረስ ነው። ይህ አርኤንኤ ቫይረስ ደግሞ ከሰውነቶቻችን ጋር ካሉት ከትሪሊየን በላይ ካሉት የሰውነታችን ሴሎች ጋር ራሱን ተመሳሳይ ያደርጋል ማለት ነው። ተመሳሳይ አድርጎ በሰውነታችን ውስጥ ቁጭ ይላል ማለት ነው። እንግዲህ ኤችአይቪ ኤድስ የምንለው የሰው ልጅን ብቻ የሚያጠቃ የበሽታ የመከላከል አቅማችንን የሚያዳክም የቫይረስ አይነት ነው ማለት ነው። ኤድስ ደግሞ እንግዲህ ኤችአይቪን መሰረት ያደረገ በሱ የበሽታ መከላከል አቅማችንን ተመስርቶ የሚመጡ የተለያዩ ምልክቶች ማሳየት ማለት ነው። እንግዲህ ኤችአይቪ ኤድስ ሁለት አይነት ኤችአይቪ ኤድስ አለ። እንግዲህ ኤችአይቪ 1 እና ኤችአይቪ 2 የምንላቸው የቫይረስ ስቴሪዮታይፖች አሉ። እኛ ሀገር አብዛኛውን ያለው ኤችአይቪ 1 የምንለው ነው። በተለያዩ አፍሪካ ሀገራት ላይ ግን ኤችአይቪ 2 የሚባለው ስቴሪዮታይፕ እንደሚገኝ ጥናቶች ያስታውቃሉ። እንግዲህ ኤችአይቪ ኤድስ ከተመካል ጀምሮ እንግዲህ እስካሁን እንግዲህ በ22 ጥናት እንደተጠናው ወይም ደግሞ በዓለም አቀፍ WHO ባጠናው ከ3 ዓመት በፊት ከ40.1 ሚሊዮን በላይ የሚሆኑ ህዝቦችን በኤችአይቪ ኤድስ ተጠቅተዋል ማለት ነው። እንግዲህ ያለው የስርጭቱ ወረርሽኝ ምን ያህል ከባድና ተላላፊ እንደሆነ ያሳያል ማለት ነው። ከነዚህ ውስጥ እንግዲህ ከ30 ምናምን ሚሊዮን በላይ የሚሆኑ ዜጎችን በኤችአይቪ ኤድስ ምክንያት አጥተናል ማለት ነው። ማለት እንግዲህ በገዳይነቱ እጅግ በጣም አስከፊ ነበረ። በተለይ በቅርቡ እንግዲህ መድኃኒቶች ከተጀመሩ በኋላ በተለይ ለአፍሪካ ሀገራት በግዢ የነበረው በነፃ መታደል ከተጀመረበት ጊዜ ጀምሮ በኤችአይቪ ኤድስ ምክንያት የሚሞቱትን ለመቀነስ ችለናል ማለት ነው። ከዛ ውጪ ወደ ሀገራችን ስንመለስ እንግዲህ ሀገራችን ኢትዮጵያ በ1978 ከገባ ጊዜ ጀምሮ አሁን ላይ ባሉት በቅርብ 2 ዓመታት ውስጥ በተጠና ጥናት ከ610 ሺህ በላይ የሚሆኑ ዜጎቻችን ቫይረሱ በደማቸው ውስጥ እንደሚገኝ ጥናቶች ያሳያሉ። እንግዲህ ይህ ቁጥር እጅግ በጣም ከፍተኛ ነው። ያ ማለት እንግዲህ ወደ ፐርሰንት ስንቀይረው ከኢትዮጵያ ከ120 ምናምን ሚሊዮን ህዝብ ካላት ማህበረሰቡ 0.87 ወይም ደግሞ 0.91 አቨሬጅ ራስ በደማቸው ውስጥ ኤችአይቪ ኤድስ እንዳለባቸው ያሳያል። ከዚህ ውስጥ በአመት ውስጥ እንግዲህ ከ6,000 በላይ የሚሆኑ ዜጎች በኤድስ ምክንያት ወይም ደግሞ ኤችአይቪ ኤድስ ባመጣው ቫይረስ ምክንያት ህይወታቸውን እያጡ ይገኛሉ ማለት ነው። ስለዚህ አሁን ላይ ሰው በጣም እየተዘነጋ ያለው ምንድነው? ኤችአይቪ ኤድስ ወረርሽኝ ጠፍቷል፣ ቀንሷል፣ የለም እስከ ማለት ደረጃም ደርሰዋል። እና እንደሚታወቀው እንግዲህ ሀገራችን ከአሁን ላይ ማለትም ከ2016 ላይ በተጠና ጥናት ከ610 ሺህ በላይ የሚሆኑ ዜጎች በኤችአይቪ ኤድስ እንደተጠቁ ያሳያል ማለት ነው። ከነዛ ውስጥ ደግሞ ከ6,000 በላይ የሚሆኑ ዜጎቻችን በየአመቱ በኤችአይቪ ኤድስ ምክንያት እያጣናቸው ነው ማለት ነው። ስለዚህ ስርጭቱ ከፍተኛ ነው። እነዚህም በምናይበት ሰዓት ደግሞ ስርጭት ሁሉ ሀገራት ክፍል የየራሳቸውን ድርሻ ይወስዳሉ። ነገር ግን ከክልል
ከተማ ከከተማ ልዩነት አላቸው። እንግዲህ ከገጠራማ ክፍሎች ይልቅ ከተማዎቹ 3-4 እጥፍ የሚሆን የኤችአይቪ ስርጭት ከፍተኛ ይታይባቸዋል። ስለዚህ እንግዲህ ኤችአይቪ በስርጭቱ ከከተማ ከተማ ከገጠር ገጠር ይለያያል ማለት ነው። ያ ማለት እንግዲህ ከተሞች በይበልጥ የኤችአይቪ ስርጭት የሚታይባቸው ናቸው ማለት ነው። ያም ደግሞ እንግዲህ ተጋላጭ የሚሆኑ ማህበረሰቦች የሚገኙበት አብዛኛው ማረፊያዎች ስለሚሆኑ ተብሎ ይታሰባል ማለት ነው። ከነዚህ ውስጥ እንግዲህ በሀገራችን ኢትዮጵያ ውስጥ ከፍተኛውን ቁጥር የሚወስደው ክልል ጋምቤላ ክልል ነው። ጋምቤላ ክልል እንግዲህ ካሉት የኤችአይቪ ስርጭት መካከል 3.4 አካባቢውን የሚሆነውን አብላጫውን የኤችአይቪ ስርጭት ያለበት አካባቢ መሆኑ ጥናቱ ያሳያል ማለት ነው። እንግዲህ ከጋምቤላ ቀጥሎ መዲናችን አዲስ አበባ ናት እንግዲህ ከፍተኛውን ቁጥር የምትወስደው ማለት ነው። እንግዲህ አዲስ አበባ ከፍተኛ የሆነ የኤችአይቪ ስርጭት ያለባት ከተማ ናት ማለት ነው። ከነዛ ቀጥሎ እንግዲህ ያሉት እነ አማራ ክልል፣ ደቡብ ኦሮሚያ ክልል፣ ትግራይ ክልል እያለ መጨረሻ ላይ ዝቅተኛ የወረርሽኝ ስርጭት የሚታይበት ከተማ ሶማሌ ናት። እንግዲህ ሶማሊያን ደግሞ በሌላ ነው የምናውቃት። ሶማሊያን እንግዲህ ብዙ ጊዜ የምናውቃት በሃርምፉል ትራዲሽናል ፕራክቲስ ወይም ደግሞ በባህላዊ ጎጂ ልማዳዊ ድርጊቶች እናውቃታለን ማለት ነው። ከዛ በዘለለ ግን በኤችአይቪ ስርጭት ሶማሊያ ክልል አነስተኛ ቁጥርን ትወስዳለች ማለት ነው። አዲስ አበባ ላይ እንግዲህ በሚደረጉ ጥናቶች እንግዲህ እጅግ በጣም የሆነ ከፍተኛ የሆነ የኤችአይቪ ስርጭት ከዓመት ዓመት እየጨመረ መጥቷል ማለት ነው። ይህም እንግዲህ የከተሞች መስፋፋት የህዝቦች ቴክኖሎጂን ከመጠቀም አንጻር ወይም ደግሞ ሌሎች አስተላላፊ የምንላቸው ማህበረሰቦች የሚገኙባት ከተማ ናት ማለት ነው። ከነዚህ ውስጥ ከዛ ባሻገር እንግዲህ ኤችአይቪ የትኛውን ማህበረሰብ በይበልጥ ያጠቃል የሚለውን ደግሞ ከፍሎ ማየት ያስፈልጋል። እንግዲህ አብዛኛውን ወይም ደግሞ ይበልጥ ተጋላጭ ማህበረሰብ የምንላቸው ክፍሎች አሉ። ከነዚ ውስጥ የመጀመሪያዎቹ እንግዲህ በሴተኛ አዳሪነት የሚተዳደሩ ወይም ደግሞ በቢዝነስ ስራ ውስጥ የተሰማሩ ሴት እህቶቻችን በዚህ ቫይረስ የመጋለጥ እድላቸው እጅግ በጣም ከፍተኛ ወይም ደግሞ ትልቁን ቁጥር የሚወስዱት እነሱ ናቸው። ከዛው በመቀጠል ደግሞ ሁለተኛ ላይ ያለው እስር ቤት ያሉ ታራሚ እህቶችና ወንድሞቻችን ይበልጥ ተጋላጭ ወይም ደግሞ ከፍተኛ ቁጥር ያለባቸው የቫይረሱ ተጠቂዎች። ከዛ በተጨማሪ ደግሞ ሶስተኛው ምንድነው? አደንዛዥ እጾችን ወይም ደግሞ በመርፌ የሚወጉ ንጥረ ነገሮችን የሚወስዱ ማህበረሰብ ክፍሎች ሶስተኛውን ከፍተኛ ቁጥር ይወስዳሉ ማለት ነው። ከዛ በተዘለለ ግን የተለያዩ በተለይ አፍላ ወጣቶች፣ ልጃገረድ ሴቶች አሉ፣ ባሎቻቸውን የፈቱ ባሎቻቸው ሞቱባቸው አሉ፣ ስርዓተ ጾታ ትንኮሳ የሚደርስባቸው አሉ፣ አካለ ጎዶሎች አሉ፣ ተፈናቅሎ ሪፊውጅ ካምፕ ውስጥ የስርጭቱን መጠን ካወቅን እንግዲህ ቀጣይ ወደ ምን እንሄዳለን ማለት ነው። ኤችአይቪ በምን ይተላለፋል፣ ኤችአይቪ በምን ሊይዘኝ ይችላል የሚለውን ከግምት ውስጥ መውሰድ መቻል አለብን። እንግዲህ ኤችአይቪ በሁለት አይነት መንገድ ነው ሊተላለፍ የሚችለው። አንድ ሰው ቀጥታ በሆነ መንገድ ሊተላለፍ ይችላል፣ ሁለተኛ ደግሞ በተዘዋዋሪ ሊተላለፍ ይችላል ማለት ነው። ቀጥታ ተላላፊ የምንላቸው ምንድነው? ከእናት ወደ ልጅ ነው። በእርግዝና ሰዓት ሊሆን ይችላል፣ በወሊድ ሰዓት ሊሆን ይችላል፣ ከወሊድ በኋላ ደግሞ ጡት በማጥባት ሊሆን ይችላል። እነዚህ ቀጥታ ቫይረሱን ልናገኝበት የምንችለው መንገድ ነው። ከዛ ውጭ ግን በተዘዋዋሪ ከሆኑት ግን ኤችአይቪ ያው ልቅ በሆነ ግብረ ስጋ ግንኙነት ቫይረሱ ካለበት ሰው ጋር ግንኙነት በማድረግ ከዛ ውጭ ደግሞ የተለያዩ የአባላዘር በሽታዎች ካሉ እንደ ይበልጥ አጋላጭ ይቆጠራሉ ማለት ነው። ከዛ ውጭ ምናልባት ስለታማ ነገሮችን አብሮ በመጠቀም አደንዛዥ እጾችን ወይም ደግሞ መርፌዎችን አንዱ የተጠቀመበትን መርፌ ሌላኛው ሰው አብሮ በመጠቀም እነዚህ የሚተላለፉበት መንገድ ናቸው። ከዛ ውጭ የሚተላለፍበት መንገድም አለ። እንግዲህ አብዛኛው ማህበረሰብ አንድ ኤችአይቪ ካለበት ምንድነው የማግለል እና መድሎ ስለሚያሳድሩ የማይተላለፍባቸው መንገዶችን መለየት መቻል አለብን። ከማይተላለፍባቸው መንገዶች መካከል እንግዲህ አንዱ ምንድነው አብሮ በመብላት ሊሆን ይችላል። ጉንጅላው ሰላም በመባባል ሊሆን ይችላል። አንዳንዴ እንግዲህ በኪሲንግ ይተላለፋል አይተላለፍም የሚል ጥያቄም ከዚህ በፊት ተጠይቄ ነበርና ከንፈር ለከንፈር በመሳሳም አይተላለፍም። ነገር ግን ምን ይወስነዋል? አንደኛ ምን ሲሳሳሙ እዚህ አካባቢ ላይ ክራክ ወይም ደግሞ መሰንጠቅ ካለ ደም ካለ እነዚህ ካሉ ይበልጣል ታላቅ ናቸው እንጂ በመሳሳም ብቻውን አይተላለፍም ማለት ነው። ለምን ሰውነታችን ውስጥ አለ ከተባለ እንኳን ምራቃችን ላይ ያሉት ፈሳሾች እጅግ በጣም በሊትር መሆን መቻል አለባቸው። ያንን ቫይረስ ኬሪየር ሆኖ ለማስተላለፍ ቢያንስ
በሌትር መሆን መቻል አለባቸው ማለት ነው። ከዛ ውጭ አብሮ በመጫወት አብሮ በመብላት አንድ ላይ ሽንት ቤት በመጠቀም ቫይረሱን ሊተላለፍብን አይችልም ማለት ነው። ከዛ ውጭ እንግዲህ HIV ኤድስ መታከም ይችላል ወይ ይድናል ወይ መድኃኒቱ እያለ አውቀው ነው ለደሃ ሀገሮች መስጠት የማይፈልጉት የሚሉ ሀሳቦችም አሉ። ይሄ ፈጽሞ የተሳሳተ መረጃ ነው። እንግዲህ HIV ኤድስ ቅድም መጀመሪያ ላይ እንደነገርኳችሁ ይዞት የሚገባው የራሱ የሆነ ቅርጹ RNA ቫይረስ ነው። እኛ ሰዎች ደግሞ ያለን DNA ቫይረስ ነው። አንዴ ወደ ሰውነታችን ውስጥ ከገባ በኋላ ባህሪውን ይቀይራል። ባህሪውን ይቀይርና የነበረውን ቫይረስ ትቶ ከኛ ጋር ተመሳሳይ ቫይረስ ያደርጋል ማለት ነው። የዛኔ እንግዲህ ያንን ለማጥፋት እንኳን መድኃኒት ቢሰራ ኖርማል የነበረውን ሴሎቻችንን ይገልብናል ማለት ነው። ስለዚህ ያለው መፍትሄ ምንድነው? በሰውነታችን ውስጥ ያለውን የቫይረሱን ቁጥር መቀነስ ነው ማለት ነው። ስለዚህ ዘለቄታዊ የሆነ መድኃኒቱ ምንድነው? መከላከል ነው ወይም ደግሞ የቫይረስ መጠን መቀነስ ነው ማለት ነው። ከዛ ውጭ ግን ሙሉ ለሙሉ የማይድን በሽታ ነው ማለት ነው። ከዛ ውጭ ግን እንደ ማንኛውም ሰው ጤናማ መኖር እንዲችሉ ምን መጀመር አለባቸው ማለት ነው? የአርት ድረግ የምንላቸዋል ወይም ደግሞ የቫይረሱን መጠን የሚቀንስ ወይም ደግሞ በሽታ የመከላከል አቅማችንን እንዲጨምርልን የሚረዳ ንጥረ ነገር ይወስዳሉ ማለት ነው። ስለዚህ ሁሌም ምንድነው እንደ መከላከል ነው እንጂ እንደ ማከም አይደለም ማለት ነው። ከዛ ውጪ አንድ ሰው HIV ኤድስ በደም ውስጥ ተገኘ ሲባል እንደ ማንኛውም ማህበረሰብ መኖር ስለሚችል ምን ማድረግ መቻል አለበት ማለት ነው። ካሱ የሚጠበቀው መድኃኒቱን በየቀኑ በአግባቡ መውሰድ መቻል አለበት ማለት ነው። ከዛ ውጪ ጥንቃቄ ማድረግ ያስፈልጋል። አንድ ሰው ፖዚቲቭ ከሆነ ወደ ሌላኛው ማህበረሰብም ደግሞ ሊተላለፍ ስለሚችል ሁሌም ጥንቃቄ ማድረግ ለሌላኛው ማህበረሰብ ማዘን ያስፈልጋል ማለት ነው። ከዛ ውጪ ቫይረሱ በደም ውስጥ አለብኝ የለብኝም የሚለውን እንግዲህ በሰውነት ማወቅ ይቻላል ወይ ነው ወይም ደግሞ ምርመራ ሳናደርግ እንችላለን? ይሄ አይቻልም። ወፍራም ስለሆነ ቀጭን ስለሆነ የተራበ ስለሆነ ድሃ ስለሆነ ሀብታም ስለሆነ አይደለም። ቫይረሱ በደማችን ውስጥ አለ የለም የሚለውን ለማወቅ ምን ማድረግ ያስፈልጋል ማለት ነው? የኤችአይቪ ምርመራ ማድረግ ያስፈልጋል ማለት ነው። ምርመራው በደም ምርመራ ከታወቀ በኋላ ነው ኤችአይቪ አለብህ የለብህም የሚባለው ማለት ነው። ስለዚህ ሁሌም ምን ማድረግ ያስፈልገናል ማለት ነው? ኤችአይቪን መመርመር ያስፈልጋል ማለት ነው። በተለይ በየ3 ወሩ ምናልባት የተጋላጭነት ስሜት ካላችሁ በየ3 ወሩ መመርመር መልካም ነው። ከዛ ውጪ ደግሞ አዲስ ፍቅረኛም ካለ መመርመር ጤናማ ነው አይደለ? ከዛ ውጪ ኤችአይቪ መከላከል እንግዲህ የመህጎች ስንባል እናስታውሳለን አይደል? መወሰን አለ፣ መታቀብ አለ፣ መጠቀም አለ። ስለዚህ መወሰን ካልተቻለ መታቀብ ካልተቻለ መወሰን ካልተቻለ ደግሞ መጠቀም የሚለውን ፕሪንሲፕሎች የመህጎችን መከተል ያስፈልጋል ማለት ነው። ከዛ ውጭ አንዳንድ ሰዎች ምናልባት ስርዓተ ጾታ የሚደርስባቸው ሴቶች ሊኖር ይችላሉ እና ሌላ የምትሰጥ መድኃኒት አለች ፕሪፕ የምንላቸው ወይም ደግሞ ፒፒ የምንላቸዋለን። ከተጋለጥን በኋላ የምንወስደው ኪኒን እና ከመጋለጣችን በፊት የምንወስደው ኪኒን አለ። ስለዚህ እነማን ናቸው ከተጋላጭነት በኋላ የሚወስዱት የሚለው ማየት ደግሞ ጥሩ ነው። ብዙ ጊዜ እንግዲህ የጤና ባለሙያዎች ሊሆኑ ይችላሉ። ኤችአይቪ ካለበት ሰው ጋር ግንኙነት ያደረገች ሴት ሊሆን ይችላል። አስገድዶ መድፈር የደረሰባት ሴት ልትሆን ትችላለች። እነዚህ በ24 ሰዓት ውስጥ የቅድመ መከላከል መድኃኒት ለ1 ወር ወይም ደግሞ ለ28 ቀን ይሰጣል ማለት ነው። ያ የሚሰጠው እንግዲህ መጀመሪያ ምርመራ ተደርጎ ነፃ ከሆነ ምርመራው ከዛ የተጋላጭነት ስሜት ከተሰማው ያለ 28 ቀን ኪኒን ይወስዳል ማለት ነው። ከዛ ውጪ ፕሪፕ የምንለው አለ። ያ ደግሞ ምንድነው? ተጋላጭ ማህበረሰብ ክፍሎች አሉ። ምናልባት ሴሮ ዲስኮርዳንት የምንላቸው አለ እና ወይ ባለቤቷ ወይም ደግሞ ሚስትየዋ ፖዚቲቭ ሆነ ባልየው ኔጌቲቭ፣ ሚስትየዋ ነፃ የምትሆንበት ከሁለት አንዳቸው ነፃ የሚሆኑበት አጋጣሚ አለና የዚህ አጋጣሚ ላይ ፕሪፕ የሚባል መድኃኒት ይወስዳል። ይህም እንግዲህ ሁሌ ነው የሚወሰደው ሳይቋረጥ የቫይረሱ የመያዝ ዕድላቸውን እንዲቀንስላቸው ማለት ነው። ከዛ ውጭ እንግዲህ ሴተኛ አዳሪዎችም ወይም ደግሞ በቢዝነስ ስራ የሚተዳደሩ ሴቶችም ይህንን አስቀድሞ ራሳቸውን ለመጠበቅ መውሰድ ይችላሉ ማለት ነው። ከዛ ውጭ ኤችአይቪ ሙሉ ለሙሉ ወይም ደግሞ ሌሎች የአባላዘር በሽታዎችን ለመከላከል የምንወስደው እንግዲህ ኮንዶም እንግዲህ ሁል ጊዜ በአግባቡና በስነስርዓት ከተጠቀምን ኤችአይቪ እና የተለያዩ የአባላዘር በሽታዎችን መከላከል እንችላለን ማለት ነው። ከዛ ውጭ እንግዲህ ኮንዶም አጠቃቀምን ደግሞ በሌላ ቪዲዮ እንዴት መጠቀም አለበት መጠቀም የለባትም ምን ማሟላት አለበት ከመጠቀማችን በፊት የሚለውን
እናያለን ማለት ነው። ከዛ ውጭ እንግዲህ ያው ዘንድሮ ህዳር 22 ላይ ኤችአይቪ ኤድስ ለ37ኛ በሀገራችን በዓለም ደግሞ ለ38ኛ ጊዜ ይከበራል። ይህ እንግዲህ ሲከበር ምንድነው ዋናው ዓላማው ምንድነው? በኤችአይቪ ኤድስ ምክንያት ያጣናቸውን ወገኖቻችን እነሱን ለማሰብ ከዛ ውጭ ደግሞ ከቫይረሱ ጋር ያሉትን ወገኖቻችንን ሰፖርት ድጋፍ ለማሳየት ከዛ ደግሞ በሚቀጥለው ደግሞ ወረርሽኙን በ2030 በሚቀጥሉ 3 ዓመታት ውስጥ ኤችአይቪ ኤድስን ከሀገራችን ኢትዮጵያ ነፃ ማድረግ ነው። ከዛ ውጭ ነፃ ለማድረግ ደግሞ የሁላችንም ኃላፊነት ያስፈልጋል ማለት ነው። ስለዚህ ኤችአይቪ ኤድስ ላይ ያለኝን ትንሽ ሼር እንዳደረኳችሁ ይሰማኛል። እንግዲህ ለሳይኮ ዋይዝ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን አመሰግናለሁ።